ሰው ሰላም ላንተ አጭር በሪቫይቫል ግሩፕ ላይ የሚለቀቅ አጭር ኢንተርቪው ማድረግ ቀንህ እንዴት ነበር? ቀን አሪፍ ነበር። አገልግሎት ወጥተህ ነበር? ያ ምን የሚል ስብከት ሰበክ? ርዕስ አንደኛ ቆሮንቶስ ምዕራፍ 13 ስለ ፍቅር ነበር ሰበከው። ኦኬ እንዴት ነበር ጉባኤ? ደስ ይላል። እሺ አሁን በዚህ ግሩፕ ላይ የጸሎት ጊዜ እየወሰደን ነውና ስለዚህ ጊዜ ምን ትለዋለህ? መጽሐፍ ቅዱስ ምን ይለዋል ይሄንን ጊዜ? አክቹዋሊ በጾምና በጸሎት እንድንተጋ በተለይ ስለዚህ ስለመጨረሻው ዘመን ጳውሎስ በጣም አጥብቆ ይናገራል። ይልቁን ቀኑ በቀረበ ጊዜ ልማዳችሁን እንዳትተው መሰብሰባችሁን እንዳትተው ይላል። which is በጣም ወሳኝና በጣም ደስ የሚል እግዚአብሔር የሚፈልግ አሁን ሲዝናሊ እግዚአብሔር ከኛ የሚፈልገውን ነገር እያደረገን እንደሆነ በጣም ፊል አደርጋለሁ። በእኛ ህይወት ላይ ምን ያክል እያደረገ ነው ብለህ ታስባለህ? በዚህ ሰዓት እየጾምን ነው፣ ጌታን እየተራበን ነው፣ ምን ነገር አፕን እያደረገ ነው? ያ እግዚአብሔር እየሰራን ነው ብዬ አስባለሁ። ልባችንን እየለወጠ ኃይላችንን እያደሰ አይናችንን እየከፈተ ብዙ ማስተዋሎችን እየሰጠን እግዚአብሔር እኛን ሪቫይቭ እያደረገን ነው ብዬ አምናለሁ። ኦኬ አንደኛው ሰዎች መጾም ሲጀምሩ ምንድነው ካፔን ማለት ነው? ዋናው ሰው መጾም ሲጀምር በእግዚአብሔር ፊት በሰዎች ህይወት ላይ ምን ሀፔን ማድረግ ይጀምራል? ላይክ ምን አይነት ነገር ሀፔን ያደርጋል? መንፈሳዊ ህይወት ላይ መንፈሳዊ ህይወት ላይ ሰዎች ጾምና ጸሎት ሲጀምሩ አንደኛና የመጀመሪያ የሰዎች የራሳቸው ኃጢአት ጎልቶ ወይም ፍንትው ብሎ ይታያል። ያንን ደግሞ ቀን በቀን ምግብ በቀነሱ ቁጥር ወሬ በቀነሱ ቁጥር ከእግዚአብሔር ጋር ስለሚነካኩ ልክ ምዕራፍ 6 ላይ ኢሳይያስ በቀጥታ በተከፈተ ሰማይ እግዚአብሔርን ከፍ ባለና በረጅሙ ዙፋን አየው ካለ በኋላ ራሱን ሳይ ወዲያው ወየውልኝ ጠፍቻለሁ አለ እና ሰዎች ንስሐ ኤክስፖዝድ ሲያደርጉ ወይም ኃጢአት ሲገለጥ ወደ ንስሐ ይሄዳሉ። ከንስሐ በኋላ ደግሞ እግዚአብሔርን ወደ መላክ ወደ መታዘዝ ይገባሉ እና አንደኛ ጾም ስንጾም ኃጢአታችን ለራሳችን ይታወቃል፣ እግዚአብሔርን በቀጥታ ስለምናይ። ከዚያ ወዲያው ልክ ለብሶ የመጣውን ሰው አይተህ ወዲያው ልብስን እንደምታይ የእግዚአብሔርን ማንነት አይተህ ወዲያው ራስን የምታየው እና በዚያ ሰዓት ኖ ማንነቴ አይመጥነውም ወደ ማለት ትገባለህ። ከዚያ በኋላ ወዲያው ወደ ንስሐ ነው የምትገባው። ኢሳይያስ እንደዚህ ነው ያለው፣ ወዮልኝ ጠፍቻለሁ፣ ከንፈሮቼ ይረከሱብኝ፣ ከንፈሮቻቸው በረከሱባቸው ሰዎች መካከል አለሁኝ፣ ጠፍቻለሁ ብሎ ነው የጮውና ወዲያው ደግሞ ወደ ንስሐ ሲገባ እግዚአብሔር መላእክቱን ላከና በእሳት ጉጠት ከንፈሩን ዳሰሰ። ይህ ከንፈርን ነክቷልና አንተ አሁን ነፃ ነህ አለ። ከዚያ ወዲያው እግዚአብሔር ማንን እልካለሁ ማንስ ይሄድልኛል የሚለውን ድምፅ ሰማ ማለት ነው። ኃጢአት ኤክስፖዝ ይደረጋል፣ ሰው ወደ ንስሐ ይሄዳል። ወዲያው ደግሞ ወደ መላክ እግዚአብሔርን ላገልግል ልናገር አፍልሁ ወደ ማለት ይሄዳል ማለት ነው። በጣም ማለት ሰሞኑም ያው እህቶችም ወንድሞችም ሲጸሉ ይሄን እያዩ ነው። በቃ እግዚአብሔር ትክክል ያልሆነ ነገር ምናምን ወደ ማለት ያለፍኩት ዘመን ላይ ትክክል ያልሆነ መንገድ ተጉዤ ከሆነ ከዚህ በኋላ በቃ አንተን ማሳዘን አልፈልግም፣ ፈቃድ በህይወቴ ይፈጸም እና ኢቭን ዛሬ ክርስቶስ ስታጸልይ ነበረ ታድሶ ስለ መንፈሳዊ ታድሶ እየጸለይን ነበርና ይሄ በጣም እውነት ነው። ሰዎች መጾምና መጸለይ ሲጀምሩ በቃ የሚያለቅሱት እኔም የሀፔን አድርጎ ስለሚያውቅ ስላለፍኩባቸው መንገዶች ይቅርታ ጠይቃለሁ እግዚአብሔርን እና ድንቅ ነው። እግዚአብሔር ይመስገን። እግዚአብሔር ያው ልባችን እየመለሰ ነው ብዬ አስባለሁ። አሁን ከጥቂት ደቂቃ በኋላ ደግሞ ጸሎት እንገባለን። ከአንተ ጋር ጊዜ እንደምንወስድና እግዚአብሔር ጥሩ ጊዜ እንደሚሰጠን አምናለሁ። እግዚአብሔር ሰው አንድ አጭር ጥያቄ ደግሞ ልጠይቅህ። ግሩፑን ለፍት አድርገህ ወጥተህ ዛሬ ብዙ እኔም ያው ቸርች ነው የዋልኩት ለመግባት አልተመቸኝም። በሰላም ነው እግዚአብሔር ሰው? Sorry, it's for time being. Just for the moment, for time being. ተመልሰህ ትገባለህ። አሁን ልታገለግለን ተዘጋጅተሃል። ጌታ ኢየሱስ ይባርክ። አመሰግናለሁ። በዚህ ውድ ስቱዲዮ ላይ ስለጋበዝከኝ አመሰግናለሁ።